እንደምን ከረማችሁ ዘመዶቼ። እንግዲህ ከተለያዩ ቦታ ነው የገባ ነው። ከአውስትራሊያ ዶክተር ማብራቱ ማዴቦ፣ ከሰማሪያ ወጣት መቲ ግዛቸው፣ ከነብራስካ ወንድሜ እልሳዬ ሽብሩ፣ እኔም ከነብራስካ ሊንከን ሙሉጌታ ዶቅቾንን። እንግዲህ የዛሬው ሰንበት ትምህርታችን አርዕስት ዋናው አርዕስት የሚለውን ብናመጣ በፈረንጅኛው allusions image symbols ይላል። ምስሎች፣ ምሳሌዎችና ቅርጾች የሚል አይነት ሀሳብ አለው። እንግዲህ በመጽሐፍ ቅዱስ ብዙ የትንቢት ነገሮች በምሳሌዎች የተመሰለ ነው። ብዙ ጊዜ በመጽሐፍ ቅዱስ ያሉት የትንቢት መግለጫዎች ምሳሌዎች ናቸው። እነኛን ምሳሌዎች ግን አንዳንድ ጊዜ ደግሞ በሁነኛ ሰዎች አማካይነት ምሳሌዎቹ እንዲፈጸሙ ይደረጋሉ። በሌላ ጊዜ ደግሞ ምሳሌ ብቻ ይሆናል። ለምሳሌ በኢሳይያስ ምዕራፍ 6 ላይ ያሉትን በእግዚአብሔር መንግስት ተከፍቶለት ኢሳይያስ በሚያይበት ጊዜ ያየው ምሳሌ ነው። ሬሉን አይደለም ያዩ፣ ግን ምሳሌው ራሱ እጅግ አስፈሪ፣ እጅግ አስደንጋጭ የሆነ ራእይ ነበር የተመለከተው። ራእይ እንግዲህ በውን እያየ አይደለም፣ ራእይ ነው የተገለጠለት። እንደዚሁም ዮሐንስ ራእይን ሄደን ስናይ ዮሐንስ ራእይን በተመለከተ ጊዜ በሰማይ የሚሆነውን ነገር ሁሉ አይቷል፣ ግን ራእይ ነው እግዚአብሔር የገለጠለት፣ ማስተዋልን የሰጠው ነው። ስለዚህ ለእኛም ደግሞ ያ ተሰጥቶናል። የተሰጠን ደግሞ ትንቢቶችን ማስተዋል እንድንችል። ትንቢት የተነገረው በተወሰኑ የትንቢት መጽሐፍቶች ብቻ አይደለም፣ ወይ ደግሞ በኢሳይያስ፣ በኤርምያስ፣ በሕዝቅኤል፣ በዳንኤል፣ በኢዮኤል በእነኛ መጽሐፍቶች ብቻ አይደለም። እንግዲህ አናሳ ነቢያትና ታላላቅ ነቢያት የሚባሉ ሁለት ቦታ የተከፈሉ መጽሐፍቶች አሉ። ዳዊት ራሱ መዝሙረ ዳዊትን ስናነብ የነቢያት መጽሐፍ ነው። እሱ ራሱ ብዙ ነገር ጌታ ኢየሱስ በመጨረሻ ጊዜ የሚያደርጋቸውን ነገሮች፣ የሚፈጽማቸውን ነገሮች ያሳየበት ነው። ስለዚህ እነኚህ ሁሉ ብዙዎቹ ነገሮች እኛ እግዚአብሔር የከፈለልን መስዋዕትነት ምንድን ነው ብለን እንድናስተውል የሚረዳ እና በእግዚአብሔር ምንጊዜም ቢሆን ተስፋ እንዳንቆርጥ፣ እግዚአብሔር አምላካችን ደግሞ የፍቅር አምላክ እንደሆነ፣ በእግዚአብሔር ዘንድ ሐሰት እንደሌለ ያንን እንድናይ እግዚአብሔር ይፈልጋል። እና ወጣት መቲ ጸሎት አድርግልንና ወደ ሐሳባችን እንሄዳለን። እሺ እንጸልይ። በዘላለማዊ ፍቅር የወደድከን ቅዱስ 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 የሰራዊት ጌታና እግዚአብሔር ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። አቤቱ እግዚአብሔር ሆይ ቃልህን ከፍተናል፣ ልባችንን ክፈትልን። ልትናገረን የምትሻውን የልብህን ሐሳብ በክርስቶስ ኢየሱስ ስም እንድትናገረን፣ እኛም ደግሞ በሚሰማ ልብና በሚያስተውል ልብ ቃልህን እንድንሰማ እንድትረዳን ማጸንሃለን። በመንገዶች ሁሉ እንድንሄድ የሚሰራው ቃልህ በሕይወታችን ውስጥ ስራውን እንዲያከናውን ማጸንሃለን። ጸጋህንና ምሕረትን አብዛለን። በምንማረው በምንነጋገረው ሁሉ ላይ ክብርህን ማሳየት እንድንችል፣ አንተን ከፍ ማድረግ እንድንችል እንድትረዳን ማጸንሃለን። ይህንን ሁሉ ስለምን በአንድ ልጅ በክርስቶስ ኢየሱስ ስም አሜን። የዛሬው አርዕስታችን ሩትና አስቴር ይላል። 11ኛው ሰንበት ትምህርት ነው። ሩትና አስቴር ከተለያዩ ህብረተሰብ ውስጥ የመጡ ናቸው። ሩት ከሞዓብ ህዝብ የመጣች ስደተኛ ናት፣ ወደ እስራኤል የመጣች። አስቴር ደግሞ ሙርከኛ ሁና ወደ አህዛብ ሀገር የሄደች ሴቶች። ሁለቱም ሴቶች ከሀገራቸው ወጥተው በስደት የሄዱ ሴቶች ነበሩ እና በመጽሐፍ ቅዱስ ብዙ ሴቶች አሉ። ለምሳሌ ሔዋንን እንውሰድ። ሔዋን የህይወት ምንጭ ተብላ ትጠራለች። ሳራ የህዝብ እናት፣ ርብቃ፣ ራሄል፣ ሊያ እንዲሁም ትማር
እነኚህ ሁሉ ከደህንነት ታሪክ ጋር የተያያዙ ሴቶች ናቸው። በመጽሐፍ ቅዱስ በርካታ ሴቶች አሉ። ሴቶችን በቤተ ክርስቲያን ውስጥ ያላቸውን ኃላፊነት ልንንቅ ወይ ደግሞ ይህንን ፖዚሽን ለምንድን ነው የሚይዙት ብለን ማለት አንችልም። እግዚአብሔር በተለያዩ ጊዜ ሴቶችን ለትልቅ ስራ ጠርቷቸው ያንን ስራ ደግሞ በታማኝነት ተወጥተዋል እና ከዚያ በግብፅ በባርነት በነበሩ ጊዜ የእስራኤልን ሴቶች በውልድ ማገልገል የነበረባቸው አዋላጆች ግደሉ ተብሎ ተነግሯቸው ወንድን ሁሉ እንዲገድሉ የታዘዙ ሴቶች ለንጉሱ እየዋሹ ወጣቶችን ልጆቹን የተወለዱትን ሁሉ ያድኑ ነበር። እነኛን ሴቶች እግዚአብሔር በሕይወት መጽሐፍ ጽፏቸዋል። ከዚያ ደግሞ የፈርዖን ልጅ ራሷ ሙሴን እንድታድን እግዚአብሔር ተጠቅሞባታል። ዘጸአት ምዕራፍ 2:5 ስናል ከዚያ ደግሞ ሐናን እንውሰድ። ሐናም እግዚአብሔር የባረካት ሳሙኤል የተባለውን ነቢይ የወለደችና አሳድጋው ለእግዚአብሔር ሥራ ያዘጋጀች፣ ዲቦራን ነቢይ የነበረች በመሳፍንት ምዕራፍ 5:7 እና ረሃብን ደግሞ እንውሰድ። ረሃብ በማቴዎስ ምዕራፍ 1:5 ላይ ተጠቅሳለች። ምን ተብላ? የክርስቶስ ቅምቅም አያት ናት። እንግዲህ ረጅም እንትን አለው፣ እሱን ሄደን መቁጠር እንችላለን። እና ቦዓዝ ደግሞ አለ። ቦዓዝ በክርስቶስ የተመሰለ፣ ሩት በቤተ ክርስቲያን የተመሰለች የዳዊት አያት እና ሩትና ናኦሚን እናያለን። እንዴት መሲህ ከእነርሱ ተገኝቶ ለዓለም ሕዝብ ደህንነት የሚመጣበትን መንገድ ያዘጋጁ ሴቶች ናቸው። እግዚአብሔር የሁሉ አምላክ ነው። ራብና ሩት አሕዛብ የተባሉ ነገር ግን የጌታ አያቶች ሆኑ። በደህንነት ሥራ ትልቅ አስተዋጽኦ አድርገዋል። ቦዓዝ የክርስቶስ ምሳሌ ነው። አስቴር ሕይወቷን ለሕዝቧ ለመስጠት ፈቃደኛ የሆነች ቤተ ክርስቲያን ትወክላለች። ሐማንን እንውሰድ። ሐማን የሰይጣን ተወካይ ነው። እንደውም ንጉሥ አጋግ ታስታውሱ እንደሆነ ሳኦል የገደለው አንገቱን የቆረጠው አጋግ የሱ ቅድመ አያት ነው ወይም አያት ነው። ስለዚህ ሐማን ምን ማድረግ ነበረበት? እስራኤልን መበቀል ነበረበት። በነበረበት ሀገር በአሶር የእስራኤልን ሕዝብ ለማጥፋት የተነሳ ነው። ከዛ ደግሞ ሲሴራን የገደለችዋ ሴት ጃኤል ትባላለች። የእስራኤል ሕዝብ ድል እንዲያገኝ ያደረገች። በብሉይ ኪዳን ብዙ ሴቶች አሉ። ዋና ዋናዎቹን የጠቀስኳቸው ናቸው። እግዚአብሔር ሴቶችንም ወንዶችንም ለሰው ደህንነት ተጠቅሟል። ሁሉም እስራኤላውያን አልነበሩም። ነገር ግን እስራኤላዊ ለመሆን ፈቃዳቸው ነበር። ስለዚህ እግዚአብሔር ብድራቱን ከፈላቸው። የክርስቶስ ኢየሱስ የትውልድ ታሪክ ውስጥ እንዲመዘገቡ ተደርገዋል። ከሔዋን ጀምሮ ጌታ ኢየሱስ እስከሚመጣበት ጊዜ ድረስ ለሚፈጸሙ ክስተቶች እንደ እግዚአብሔር መሳሪያ የሆኑ ሴቶች በመጽሐፍ ቅዱስ ስማቸው በወርቅ ጽሑፍ ተጽፈዋል። ሩት ከአሕዛብ ሕዝብ ተሰዳ ወደ እግዚአብሔር ሕዝብ ተቀላቀለች። ለአማቷ ታላቅ ፍቅር ነበራት። ግሩም ፍቅረኛ ደግሞ አገኘች። አስቴር ደግሞ ከእግዚአብሔር ሕዝብ ተሰዳ በአሕዛብ አገር የአሕዛብ ንጉሥ ሚስት ሆነች። የሚገርም ታሪክ ነው። ቦዓዝን ጫማውን አንርሳ። የቦዓዝና የጫማውን ታሪክ እንዳንረሳ። ስለዚህ አሁን እንግዲህ ይሄንን ያህል ካልኩ በኋላ ይሄ የሰንበት የቅዳሜ ከሰዓት በኋላ አርዕስታችን ላይ ያለ ሐሳብ ነው። ግን እንትኑን መታሰቢያ ቁጥሩን አንብቤ ወደሚቀጥለው አሳልፋለሁኝ። ይቅርታ። ኦኬ። ምዕራፍ ሰንበት ትምህርት መታሰቢያ ቁጥሩ ንግሥት አስቴር በአደባባዩ ላይ ቆማ ሲያያት ደስ አለው። በእጁ የያዘውን የወርቅ ዘንግ ዘረጋላት። አስቴርም ቀርባ
ቀረብ ብላ የዘንጉን ጫፍ ነካች ይላል። ከዛ በፊት ግን ወደ ንጉሱ ገብተሽ ለሕዝብሽ ተማለጂ ተብላ ነበር። ከዛ በምዕራፍ 4 ቁጥር 16 ላይ ብሞትም ልሙት፣ ምዕራፍ 3 ላይ ደግሞ ጸልዩልኝ፣ ለስንት ቀን? ለ3 ቀን ጸልዩልኝ፣ ወደ ንጉሱ እገባለሁኝ። ምዕራፍ 4 ላይ ብሞትም ልሙት። ከዛ በገባሽ ጊዜ ደግሞ ንግሥቲቱ አስቴር በአደባባዩ ላይ ቆማ ሲያያት ደስ አለው፣ በእጁ የያዘውን የወርቅ ዘንግ ዘረጋላት። አስቴርም ቀረብ ብላ የዘንጉን ጫፍ ነካች። ያ ማለት ነይ ግቢ፣ ደስ ብሎኛል፣ እንኳን ደህና መጣሽ ማለት ነበረ። ስለዚህ እዚህ ስናይ ቤተ ክርስቲያን ብዙ ስደት አለባት፣ መከራ ይደርስባታል። በመከራዋ ግን የሚቆምላት ንጉሥ አለ። አንዳንድ ጊዜ አሁን ይሄ ንጉሥ አርጤክስስ በእግዚአብሔር ይመሰላል። በአንድ በኩል ምንም እንኳን የአሕዛብ ንጉሥ ቢሆን ለአስቴር ያንን በዘረጋ ጊዜ ሕይወት ሆነላት፣ ታደጋት። ሐማን ግን ሊያጠፋት ነበር የሚፈልገው። በርደኪዮስን ለማጥፋት በወሰነበት ጊዜ የእሷም አይሁድ የመሆኗ መገለጡ አይቀርም ነበር። ስለዚህ እሷም ትጠፋ ነበር እና ተዘረጋላት። ስለዚህ በመጽሐፍ ቅዱሳችን በቤተ ክርስቲያናችን ብዙ ጊዜ ስለ ሴቶች ብዙ ውይይት ይደረጋል ስለሚሰጣቸው ኃላፊነት። ነገር ግን እግዚአብሔር ደግሞ ብዙ ሴቶችን ለስራው ለደህንነት መሳሪያ አድርጎ ተጠቅሞባቸዋል እና ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። እና ልጄ መቲ ረሃብ በዳቦ ቤት ሩትና ቦዓዝ፣ እንዴት ነው ረሃብ በዳቦ ቤት ሊሆን የቻለው? የኔ ልጅ ገዋሄድ ተባረኪ። እሺ፣ አመሰግናለሁ። ይህንን ሰንበት ትምህርት ሳነብ በጣም የሚገርም ነገር ነው የተረዳሁት። ረሃብ በዳቦ ቤት ይላል። ቤትልሔም ማለት ከሁለት የዕብራይስጥ ቃል የመጣ ሲሆን ቤት እና ለኼም ከሚል ቃል የመጣ ነው። ቤት ማለት በአማርኛው ቤት እንደምንለው እና ለኼም ማለት ዳቦ እንደማለት ነው እና ቤትልሔም ራሱ ዳቦ ቤት የሚል ትርጉም አለው። ቤትልሔም እንደዚህ አይነት ትርጉም የተሰጣት ስም የተሰጣት ዋናው ምክንያት በጣም ምርታማ ለም የሆነች ሀገር ስለሆነች ከዛ የተነሳ የዳቦ ቤት የሚል ስያሜ የተሰጧት ነበረ። ነገር ግን በሩት ምዕራፍ 1 ላይ የተለየ ታሪክን እንመለከታለን። በቤተልሔም ውስጥ ረሃብ ወይም በዳቦ ቤት ውስጥ ረሃብ እንደተከሰተ እንመለከታለን። ይህ ታሪክ ሀፕን ያደረገው ኢያሱ እስራኤልን ወደ ከነዓን ካስወረሰ በኋላ እና ህዝቡ በመሳፍንት መተዳደር በጀመሩበት ጊዜ፣ ያው ሳሙኤል ከመወለዱ በፊት በነበረበት ሰዓት ነው። ህዝቡ አንድ የተለየ ባህሪ ነበራቸው። እግዚአብሔርን ይረሱና ወደ ጣዖት አምልኮ፣ ወደ ኃጢአት ይወድቁ ነበረ። በዚህ ጊዜ ውስጥ የኃጢአትን ውጤት መጋፈጥ ነበረባቸው። ምን ይሆኑ ነበር? በጠላቶቻቸው ይወጉ ነበረ፣ ይሸነፉ ነበረ። እንዲሁም ረሃብና ቸነፈር፣ የተለያዩ ችግሮች ወደ ምድራቸው ይመጣ ነበረ። በዚህ ምዕራፍ ላይ በትክክል የተፈጠረውን ያደረጉትን በደልና ኃጢአት ባይጠቅስም ነገር ግን ያልተጠበቀ ቦታ ላይ ረሃብ እንደተከሰተ መጽሐፉ ይናገረናል ማለት ነው። እንዲሁም ህዝቡ በጽኑ ረሃብ ከመያዙ የተነሳ ወደ ሞዓብ ሀገር እንደተሰደደ፣ ሞዓባውያን ለእስራኤል ጠላቶቻቸው ናቸው። እዛ ወደ ጠላቶቻቸው መንደርና ሰፈር ለመሰደድ እንደወጡ እንመለከታለን። ይሄ ምን ያክል አግሬሲቭ የሆነ ፋሚን እንደመጣባቸው ያሳያል። which is አንዳንድ ጊዜ እግዚአብሔርን በማንታዘዝበት ጊዜ፣ እግዚአብሔር ባስቀመጠልን መንገድና ትእዛዛት በማንራመድበት ጊዜ ከዚህ በፊት ባለፈው ታሪካችን ያሸነፍናቸው ጠላቶች ፊት እጅ የምንሰጥበት ጊዜ እንደሆነ ያሳያል። ይሄ ለእኛ ትልቅ ትምህርትን ይሰጠናል። ልክ በአዳምና በሔዋን ጊዜ እንደነበረው እግዚአብሔር ያዘዛቸውን ነገርና ትእዛዙን ከመጠበቅ ፈቀቅ ከማለታቸው የተነሳ ከኤደን ገነት እንደተባረሩ፣ ምድርም ከነሱ የተነሳ የተረገመች እንደሆነች እንመለከታለን። ሰንበት ትምህርታችን ምን ይላል? እግዚአብሔር የምርጫ አምላክ ነው። ነፃነትን ሰጥቶናል። የፈለግነውን ነገር ልንመርጥና ልንከተል እንችላለን። ነገር ግን ከምርጫችን ጋር ተያይዘው የሚመጡትን ውጤቶች ግን ልንመርጥ አንችልም። ኃጢአት በራሱ
ይዞ የሚመጣው የራሱ ኮንሲኩዌንስ አለ። ያንን ነገር ግን መምረጥ አንችልም። ምርጫችን ከእግዚአብሔር ጋር መሆን፣ በቃሉና በትእዛዛቱ መሄድ ወይም ደግሞ ከሱ ጋር አለመራመድ ነው። እንዲሁም ሰዎች በክርስትና እምነት ላይ ትችትን ሲያቀርቡ በዋናነት 3 ነጥቦችን ያነሳሉ። የመጀመሪያው እግዚአብሔር የለም ብለው ነው፣ ኤግዚስተንሱን ይክዳሉ። ከዛ በመቀጠል ግን ምንድነው የሚሉት? ኦኬ እግዚአብሔር ቢኖርም ነገር ግን በዚህ ምድር ላይ ሀፕን የሚያደርገውን ችግር መቀልበስ አይችልም፣ ወይም ደግሞ ምንም አይነት ነገር አሜንድ ሊያደርግ ሊያስተካክል ሪስቶሬሽን ሊያመጣ አይችልም ብለው ይናገራሉ። የመጨረሻው 3ኛው ግሩፕ ደግሞ ምንድነው የሚለው? በምድር ላይ መጥፎ ነገር ወይም አሳዛኝ ክስተቶች በሚፈጠሩበት ጊዜ ምን ይላሉ? እግዚአብሔር ስለ ሰው ልጅ ግድ አይለው፣ እግዚአብሔር ለኛ የሚያዝን አምላክ አይደለም፣ ጨካኝ እንደሆነና ፈጥሮ እንደተወን ይናገራሉ ማለት ነው። ነገር ግን በዚህ ሁሉ ውስጥ አንድ ብዙ ጊዜ የማይነገር ነገር አለ። በኃጢአት ምክንያት ምድር እንደተጎሳቆለችና በምድር ላይ የምናያቸው ክፉ ነገሮች እግዚአብሔር ነው ብለን ወደ እግዚአብሔር ሁሉ ጊዜ ብሌም እንድናደርግ የሚያደርገን የጠላት አሰራር እና አጀንዳ ቢሆንም ነገር ግን ኃጢአት ያመጣው ነገር እንደሆነ በብዛት ሰዎች ሲናገሩ አለ። በጣም በሚገርም ሁኔታ ሁሉ ጊዜ እግዚአብሔር ይሄንን አደረገ ተብሎ እግዚአብሔር ሲወቀስ እንመለከታለን ማለት ነው። ነገር ግን እውነታው ሰዎች እግዚአብሔርን ሕግ በጣሱና ከሕጉ በራቁ ቁጥር ሁሉ ጊዜ ችግር እንደሚፈጠር እንመለከታለን ማለት ነው። አቢሜሌክ እና ልጆቹ ተሰደው ወደ ባዕድ ሀገር በሄዱበት ሰዓት ምግብ ፍለጋ ተርበው አዲስ ህይወትን ለመጀመር ነበረ የሄዱት። እንዲሁም ወደ ሞዓብ መውረድ አሳፋሪ ነገር ነበረ። ለነሱ ወደ ሞዓብ መሄድ አሳፋሪ ነገር ነበር። በኑኃሚን ህይወት ውስጥ አንድ ነገር ሀፕን አደረገ። እሱ ምንድነው? ባሏን አጣች። ከዛ በኋላ ልጆቿ አድገው ካገቡ በኋላ ከ10 ዓመት በኋላ ሁለቱም ልጆቿ ልጅ ሳይወልዱ እንደሞቱ እንመለከታለን ማለት ነው። እጅግ በጣም አሳዛኝ ሴት፣ ልቧ እጅግ በጣም የተጎዳባት ሴት ሆና እንመለከታለን። ሰንበት ትምህርታችን ምን ይላል? ይህ አሳዛኝ ክስተት በቃላት ሊነገር አይችልም። ምድር ዛሬ መጠነ ሰፊ ምርት መለገሷ የእግዚአብሔርን ፍቅር የሚያረጋግጥ ጠንካራ ማስረጃ ነው። ይሁን እንጂ ሰዎች ከስግብግብነትና ኃጢአት ካስከተለ ውድመት የተነሳ ምድር እኛ ከምንገዛት በላይ በእርሷ እየተገዛን ይመስላል። የሆነ ሆኖ አንድ ቀን ይሄ ሁሉ ያከትማል ብሎ ይናገራል። እውነት ነው። በምድር ላይ የምናያቸው ነገሮች ሁሉ እጅግ አሳዛኝ ናቸው። ምድርን መግዛት ሲገባን፣ በምድር ላይ መሰልጠን ሲገባን፣ በምድር ላይ የሚታዩ ነገሮች ሁሉ እኛን የሚገዙ የሚመስልበት ጊዜ ላይ እንደምንገኝ ያሳየናል። የአቢሜሌክ እና ቤተሰብ ወደ ሞዓብ መውረድ የአዳምና ሔዋን ከኤደን ገነት መውጣትና እኛ በዚች ምድር መሰቃየትና መቸገራችን የኃጢአትን ኮንሲኩዌንስ ያሳያል። እግዚአብሔር ደግሞ በዚህ ውስጥ ጣልቃ እንደሚገባ ሪስቶሬሽንን እንደሚያመጣ ቃሉ ይናገረናል ማለት ነው። ወደሚቀጥለው ሩት እና ቦዔዝ ወደሚለው ስንሄድ ከሩት ምዕራፍ 2 ከ5 እስከ 20 አንብቡ ይላል። የተወሰነውን ፓርት አነባለሁኝ እጅግ በጣም አስፈላጊ ሆኖ ስለተሰማኝ ነው። ሩት ምዕራፍ 2 ከ5 ጀምሮ አነባለሁ። እንደዚህ ይላል። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይቺ ቆንጆ ማን ናት አለው። የአጫጆቹም አዛዥ ይቺማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድትቃርም እንድትለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶችን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸው፣ እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው
ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደች። እኔንስ ለመቀበል በምን ነገር በፊት ሞገስ አገኝም? እኔ እንግዳ አይደለሁምን አለችው ይላል። እንግዲህ ይሄኛው ኑኃሚን እና ሩት ወደ ቤተልሔም ከተመለሱ በኋላ የሚበሉት ምግብ የላቸውም። ስለዚህ በእርሻዎች መካከል እየሄደች እየቃረመች በየቀኑ የሚሆናቸው ምግብ ፕሮቫይድ ታደርግ ነበረ። እንደዚሁ እየቃረመች በድንገት የቦዔዝ እርሻ ጋር ትደርሳለች። የቦዔዝ እርሻ ጋር ስትደርስ ቦዔዝ ኖቲስ አደረጋት። በዚህ ውስጥ በጣም ቸርነትን ሲያሳያት እንመለከታለን። ሲርባት እንድትበላ፣ ሲጠማት እንድትጠጣና የሚያስፈልጋትን ነገር ሁሉ ቀጥለን በምናነብበት ሰዓት ምን ይላል? ከነዶ እራሱ አስቀሩላት። በነዶ መካከል ትቃርም፣ ከዛ መካከል አስቀሩላት፣ እንዳታሸማቅቋት፣ ምንም እንዳትናገሯት ብሎ ይናገራል። እዚህ ጋር ቦዔዝ ክርስቶስ ኢየሱስን ይወክላል። ክርስቶስ ኢየሱስ በምድር ላይ በነበረበት ጊዜ ሕዝቤ ያልሆነውን ሕዝቤ፣ ያልተወደደችውን የተወደደች ብዬ እጠራለሁ ብሎ ይናገራል። ሩት ከባዕድ ምድር ነው የመጣችው። ያልተወደደች፣ ፊውቸር የሌላት፣ ባሏ የሞተባት፣ ልጅ የሌላት፣ እንግዲህ ምንም ተስፋ የሌላት ሕዝቧን እና ቤተሰቧን ሁሉ ጥላ ኑኃሚንን ተከትላ የመጣች ሴት ናት። ነገር ግን በዚህ ሁሉ ውስጥ እግዚአብሔር ይክፈልሽ፣ እግዚአብሔር መልካም ያድርገው፣ ፍጹም ሆኖ ይመልስልሽ ብሎ እንደመረቃት እንመለከታለን። ክርስቶስ ኢየሱስን ይወክላል። ክርስቶስ ኢየሱስ ተቀብሎናል። እኛ ህዝቦቹ ሳንሆን የሚወደድ ነገር ሳይኖረን፣ ትልቅ ነገር የተለየ ነገር ሳይኖረን ወደ እግዚአብሔር መንግስት አስጠግቶናል፣ ተቀብሎናል። ከምንም በላይ ደግሞ የእሱ ሙሽራ እንድንሆንለት፣ ለእሱ የተለየን እንድንሆንለት በፍቅሩ አጭቶናል እና የቦዔዝ ቸር መሆን፣ የቦዔዝ ለእሷ መልካም መሆን፣ እነሱንም ለመቤዠት የሚችለው ሰው መሆኑ እጅግ በጣም የሚገርም ነው። ከሱ የበለጠ የሚቀርብ አንድ ዘመድ ነበራቸው። እሱ ግን ምን አለ? አይ ርስቴን አላበላሽም። ምክንያቱም የመጀመሪያውን ልጅ አሳልፎ ለዛ ቤተሰብ ስለሚሰጥ ርስቴን አላበላሽም ብሎ እምቢ አለ። ነገር ግን ቦዔዝ ያንን ነገር ማውጣት ያለበትን ዋጋ ከፍሎ ማድረግ ያለበትን ነገር ሁሉ አድርጎ ሩትን እንደወሰዳት እንመለከታለን። ክርስቶስ ኢየሱስም የራሳችሁ አይደላችሁ በዋጋ ተገዝታችኋልና በስጋችሁ እግዚአብሔርን አክብሩ ይላል ሐዋርያው ጳውሎስ ሲናገር ሳለ። ስለዚህ ከቦዔዝ ይበልጣል ክርስቶስ ያደረገው የከፈለው ዋጋ እጅግ ታላቅ። ነገር ግን እሱን ሻዶ እንደሚያደርገው ይህንን ያሳየናል። አንድ በጣም የተለየ ያገኘሁት ከዚህ ክፍል ምንድን ነው? በእስራኤል በቀደመው ሲስተማቸው ውስጥ ሰው ርስቱን ማጣት አይችልም። ርስታቸውን የሚቤዥ፣ ርስታቸውን የሚገዛላቸው፣ እነሱ ያላቸውን ነገር አጥተው ቢሸጡት እንኳን መልሶ የሚገዛላቸው የሚቤዥላቸው ነበረ፣ ርስታቸውን እንዳያጡ። ያ ራሱ የሚያሳየንና የሚያስተምረን አንድ ትልቅ ነገር አለ። ከርስታችን ተፈናቅለን በተለያየ በኃጢአት ወድቀን ከእግዚአብሔር የምንሄድበት መንገድ አለ። እግዚአብሔር ግን ሁል ጊዜ ሪስቶሬሽን፣ ቀርተን እንዳንቀርበት፣ ጠፍተን እንዳንጠፋበት ሁል ጊዜ ወደ ራሱ ወደ ርስቱ የሚመልሰንበት መንገድ እንዳለው ከዚህ ሰንበት ትምህርት ላይ ተምሬያለሁ እና እግዚአብሔር ይባርካችሁ። ተባረኪ፣ እግዚአብሔር ይባርክሽ። እንግዲህ በጣም ቆንጆ አድርገሽ ነው ያቀረብሽው። ከዚህ ቀጥሎ ደግሞ ወንድሜ ዶክተር መብራቱ ቦዔዝ የሚቤዠን ይልና ከዚያ ደግሞ ወደ ሐማ እና ሰይጣንን በተመለከተ ሰይጣንን የሚወክለውን ሰውዬ ታሪክ ከደህንነታችን ጋር አያይዞ ይነግረናል። እግዚአብሔር ይባርክሽ ዶክተር መብራቱ፣ አንተንም እግዚአብሔር ይባርክህ። እንግዲህ ጊዜውን ለአንተ። እግዚአብሔር ይስጥልኝ ወንድም ሙሉጌታ። እህታችን መቴ ጥሩ አድርጋ ይህንን ክፍል ኢንትሮዲውስ አድርጋለች። በዛ መሰረት በጣለችው መሰረት ላይ ነው የምቀጥለው። የሩትን ታሪክ ጠቅላላ በምናይበት ጊዜ
እግዚአብሔር በክርስቶስ ለኛ ያደረገው የሚያመላክት ነው። በትንሹ እንደ ጥላ አድርጎ ታይፕ ሆኖ የሚያሳየን ስለ ክርስቶስ ስለ እግዚአብሔር ፍቅር ምን ያህል እንደሄደ ለኛ ስልና እኛ ደግሞ ከየት እንደገና ወደ እግዚአብሔር እንደተመለሰን የሚያሳይ ነው። እና ቦይዝን በምናይበት ጊዜ ቀደም እህታችን መቲ እንደተናገረችው ናኦሚ መሬቷን ማዳን ነበረባት፣ መበጀት ነበረባት፣ የሚበጅ ያስፈልጋት ነበር ከዕዳ ለመውጣት። እና አሁን ቦይዝ ጋር በሚደርስበት ጊዜ ጉዳዩ ቦይዝ ደግሞ ከሱ የበለጠ በባህላቸው መሰረት ከሱ የበለጠ ናኦሚን ባል የሚቀርብ ሌላ ዘመድ ነበር እና ለሱ ነው መጀመሪያ ቅድሚያ የሰጠው። ከዛ በኋላ ነው በሩት ምዕራፍ 4 ከቁጥር 1 እስከ 12 ላይ ያለውን በምናይበት ጊዜ ታሪኩን ይናገራል። ሙሉውን ለማንበብ አንችልም። ሩት ምዕራፍ 4 የተወሰነውን ብቻ ላንብብ። ምዕራፍ 1 ቦይዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦይዝ ተርሶ ይናገር የነበረው የቅርብ ዘመድ ሲያልፍ ቦይዝ አንተ ቀርበህ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦይዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦይዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቢሜሌክን ጢንጦ ትሸጣለች፣ እነዚህም በዚህ በተቀመጡት በሕዝብ ሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰብሁ ይላል። እንግዲህ ከቦይዝ የሚቀድም ሌላ ዘመድ አለ ቅርብ። ክርስቶስን በምናይበት ጊዜ እና የኛን ሁኔታ በምናይበት ጊዜ እኛ ከክርስቶስ ይልቅ ለሰይጣን ነው የምንቀርበው በተፈጥሯችን ከኃጢአት በኋላ። የሉቃስን ምዕራፍ በምናንበት ጊዜ ጂኒኦሎጂ አዳም የእግዚአብሔር ልጅ ነው የሚለው። የእግዚአብሔር ልጆች ነበር። በኃጢአት ምክንያት ግን የመጀመሪያው ነገር ከእግዚአብሔር መለየት ነው። መንፈስ ቅዱስ ከኛ ወጣ፣ ከአዳም ተለየው። የመጀመሪያው እሱ እና መንፈሳዊ ጨለማ ውስጥ ነው የገባው። ኤፌሶን የሚናገረው ይሄንን መንፈሳዊ ጨለማ ውስጥ ነው የገባው። ከልጅነት ወደ ጠላትነት ማዕረግ ነው። ለዚህ ነው አስታረቀን የሚለው፣ በልጁ አስታረቀን የሚለው። ወደ ሰይጣን ነው የምንቀርበው። የዚህ ዓለም ገዢ አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ እሱን ባነበው መጀመሪያ እሱን መሰረት ብናደርግ የሰይጣንን ኃይል ብዙ ጊዜ አንደርስሜት እናደርጋለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 19 እንዲህ ይላል፣ ከእግዚአብሔር እንደሆንን ዓለምም በሞላው ከክፉ እንደተያዘ እናውቃለን። እንግሊዝኛው ግልጽ ያደርገዋል። ከእግዚአብሔር ከሆኑት ውጪ ዓለም በሙሉ በሰይጣን ቁጥጥር ስር ነው የሚለው። እንደገና ዮሐንስ እዚሁ ምዕራፍ ላይ ምዕራፍ 4 ላይ ሄደን በምናይበት ጊዜ ቁጥር 4 ላይ ምዕራፍ 4 ቁጥር 4 ላይ አሁንም እንኳ በዓለም አለ ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋል። በዓለም ካለው ይልቅ በእርሱ ያለው ታላቅ ነውና። እናንተ እግዚአብሔር ናችሁ ነው የሚለው። እንደገና ከዓለም የሆኑ አሉ። እርሱ ከዓለም ናቸው፣ እነርሱ ከዓለም ናቸው። በዓለም የሆነው በሙሉ እንግዲህ በሰይጣን ነው። እነርሱ በዓለም ናቸው። ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸው። እኛ ከእግዚአብሔር ነን፣
እግዚአብሔርን የሚያውቅ ይሰማናል፣ እግዚአብሔር ያልሆነ አይሰማንም። ስለዚህ ምንድነው ዓለም በሰይጣን ቁጥጥር ስር ነው ያለች። ስለዚህ እኛ የምንቀርበው ለሰይጣን ነው። ለዚህም ነው በቀላሉ የምንወድቀው። በኢዮብ ላይ ክርስቶስን በምናይበት ጊዜ ማነው የኢዮብን ታሪክ በምናይበት ጊዜ ሰይጣን ምዕራፍ 1 ላይ ጊዜ የለም ለማንበብ ምድርን ሁሉ ዞሬ መጣሁ ነው የሚለው ለእግዚአብሔር። ከየት መጣ ሲለው ያ የሚያሳየው ምንድነው? እኔ ነኝ የተቆጣጠርኩ፣ በእኔ ቁጥጥር ስር ነው፣ በውስጥ ያለውን በሙሉ አውቃለሁ ነው የሚለው። ኢዮብንስ አይተሃል ነው፣ ሁሉም የኔ ነው እያለ ክሌም እያደረገ ነው። ኢዮብንስ አይተሃል ይለዋል ነው። ኢዮብማ ለአንተ የሚገዛልህ እኮ ሁሉ ነገር ስላደረክለት ነው። ከኔ የወጣው እያለ ነው። ከኔ የወጣው ሁሉን ስላደረክለት ነው። ያንን ብትወስድበት ወደ እኔ ነው የሚመለሰው እያለው ነው። ከዛ በኋላ ታሪኩን እናያለን። እንደገና በሉቃስ ምዕራፍ 4 ላይ ክርስቶስ እንደገና ማቴዎስ ውስጥ እናገኘው ነው። ክርስቶስ በተፈተነ ጊዜ ምንድነው ያለው? ይሄ ሁሉ ወደ ላይ አወጣውና ይሄ ሁሉ ለኔ ተሰጥቶኛል ነው የሚለው። ክርስቶስም ቻሌንጅ አላደረገው። ይሄ ሁሉ የኔ ነው፣ ይሄ ዓለም የኔ ነው በሚልበት ጊዜ ክርስቶስ አይ ያንተ አይደለም አላለው። ቻሌንጅ አላደረገው። እንዲያውም ያለው ምንድነው? የዚህ ዓለም ገዢ ነው የሚለው ጳውሎስ። ክርስቶስ ደግሞ ፕሪንሰስ ነው የሚለው፣ ገዢ ነው፣ ንጉስ ማለት ነው። ይሄንን ዓለም የሚገዛው ሰይጣን ነው እና በዛ ውስጥ ነው ያለ ነው። አሁን የቀረኛ ምን የሚቀለን ኃጢአት መስራት ነው በተፈጥሯችን። አሁን ናቹራሊ የሚቀለን ነገር ኃጢአት መስራት። የኃጢአት ደግሞ መሰረቱ ሰይጣን ነው። ለሱ ነው የምንቀርበው። ለዚህ ነው እኮ ከባድ የሚሆነው ወንጌልን ይዞ ለዓለም ለመሄድ። በተለይ በምዕራቡ ዓለም በጣም ከባድ ነው። ምክንያቱም የሰይጣን ነገር ነው የሚቀርበው። ያ ነው ወደ ኃጢአት መሄድ፣ ወደ ከእግዚአብሔር መራቅ። ያ ተፈጥሯችን ነው። የራቅነውን ነው እግዚአብሔር ሊያመጣን የሚፈልገው። ስለዚህ ከቦዔዝ የበለጠ የቀረበ ሰው ነበረ። ከዛ ቦዔዝ ማውጣት ነበረበት። ስለዚህ ምንድነው ያደረገው? በባህላቸው መሰረት አደረገ። ከዛ በኋላ ያኛው አልወስድም አለ። ቦዔዝ ከፍሎ ወሰደ። እዚህ ላይ ቦዔዝ በሚወስድበት ጊዜ ምንድነው ያደረገው? ሪዲም ነው ያረጋት። በጃት ሪዲም ነው ያርጋት። አወጣት፣ ነፃ አደረጋት፣ ያንን ርስት ሰጣት። በኃጢአታችን ከእግዚአብሔር ርቀን ነበር። ክርስቶስ ወደዚህ ምድር መጥቶ አወጣ። ቦዔዝ ሄዶ የተቀመጠው የት ነው በምልበት ጊዜ በበሩ ነበር። በቤትልሔም በር ነበር ሄዶ የተቀመጠው። ያ ክርስቶስ የገባበት ነበር። ወደዚህ ምድር ስጋ ለብሶ የመጣው በዚህ በቤትልሔም በር ነው የገባው እና ክርስቶስ ልክ በቤትልሔም እንደገባው በዛ በር እንዳለፈ ቦዔዝም እዛ በር ላይ ነበር የተቀመጠው። ቦዔዝ ራሱን አይደንቲፋይ ያደረገ ክርስቶስ እኛን ሆነ ስጋ ለብሶ ቤትልሔም በሚመጣበት ጊዜ ስጋ ለብሶ የኛን ስጋ ወስዶ ለብሶ ወደዚህ ምድር መጣ። አይደንቲፋይ ያደረገ ራሱን ከኛ። ስለዚህ ሊበጀን ሊያድነን ዘመዳችን ሊሆን የቻለው ስጋችንን በመውሰድ ነው። ነገር ግን ምንም ኃጢአት አልተገኘም። ልክ እንደዛው ቦዔዝ የሷ የቅርብ ዘመድ ሊሆን የቻለው እሷን ሪዲም በማድረግ እና ከኃጢአታችን ነፃ አድርጎናል። ከኃጢአታችን ነፃ ሲያደርግ ምንድነው? ቦዔዝ የከፈለው መስዋዕትነት ከፍሎ ነው የወሰደው። ክርስቶስም እንደዚሁ ከፍሎ ነው፣ ዋጋ ከፍሎ ነው፣ ህይወቱን ሰጥቶ ነው። እዛ ፍርድ ቦታ ላይ ነው የተቀመጠው፣ ፍርድ በር ላይ። ያ ፍርድ የሚያሳየው ምንድነው? ክርስቶስ ፈራጃችን እንደሆነ ነው። ፍርድ አለ በመጨረሻ። በዳንኤል ምዕራፍ 7 ላይ እንደምናነበው ሄደን በምናይበት ጊዜ እናገኘዋለን። ጊዜ የለም ለማንበብ። ምንድነው የሚለው? ምዕራፍ 27 ቁጥር 27 ላይ ርስቱ መንግስቱ ለህዝቡ ለአማኞች ለተቀበሉት እንደሚሰጥ ነው።
ለእርሱ ለሆኑት እንደሚሰጥ ልክ ሩት ርስቱን እንዳገኘች እኛም በእግዚአብሔር የምንጸና ሰዎች የምንቆም ሰዎች ያንን ርስት እናገኝ። ፍርዱ ለኛ ነው የሚሆነው። ብዙውን ጊዜ ፍርድ ሲባል እንፈራለን። የፍርድ ጊዜ ሲባል ብዙውን ጊዜ አንዳንድ ጊዜ ፓስተሮችም ለማስፈራራትም ይጠቀማሉ። ነገር ግን ፍርድ ራሱ የፍርድ ጊዜ ጃጅመንት የሚባለው ፍርድ is a good news። በክርስቶስ የሆኑ ሰዎች ለነሱ ጉድ ኒውስ የሚፈሩት ነገር የለም። ፍርዱ እኮ ለነሱ ተሰጠ ነው የሚለው። ለነሱ እንዲሰጥ ያደረገው እምነታቸው ነው፣ በክርስቶስ መሆን ነው። ፍርድ በመጨረሻው ጊዜ ምርጫችንን እግዚአብሔር ይሄው ምርጫችሁ ብሎ ምርጫችንን የሚቀበልበት ጊዜ ማለት ነው። በሱ መሆን ወይም በሱ አለመሆን፣ ያ ነው ፍርድ። መራጮች እኛ ነን። በእግዚአብሔር ለመሆን ከሆነ መንግስቱ የሱ ነው። በእግዚአብሔር የማንሆን ከሆነ በመጨረሻ ወደ ተዘጋጀው ወደ ሰይጣን ወደ ተዘጋጀው እሳት ሂዱ ነው የሚለው በማቴዎስ 25 ላይ እንደምናየው። እና ክርስቶስ በዚህ በቦዔዝ ህይወት ተመስሎ እናያለን። እንዳለ ቃል በቃል ሳይሆን በዛ በትንሹም ቢሆን የክርስቶስን ፍቅር ያሳያል። ቦዔዝ ምን ያህል እንደሄደ ለማዳን ከሰይጣን ለማውጣት ምን ያህል እንደታገለ ያሳያል። እና በተመሳሳይ ሃማን በምናይበት ጊዜ ሃማ በአስቴር ምዕራፍ 1 ላይ ምዕራፍ 3 ላይ ቁጥር 1 ምንድነው የሚለው? ከዚህም ነገር በኋላ ንጉሱ አርጤክስስ የአጋጋዊውን የሐማዳቱን ልጅ ሃማን ከፍ አደረገው ይላል፣ አከበረው ይላል። በሕዝቅኤል ምዕራፍ 28 ላይ የምናገኘው ይሄንን እንዲያውም እናንብበው ምን ያህል ከፍ እንዳደረገው እግዚአብሔር። ሰይጣን ሉሲፈር ነበረ በዛን ጊዜ፣ ሌሎቹ የሌላቸውን ክብር ነው ያገኘው። በሕዝቅኤል ምዕራፍ 28 ላይ እንዲህ ይላል ቁጥር 13 በእግዚአብሔር ገነት በኤደን ነበር የከበረ ዕንቁ ሁሉ ሰርዲዮን ቶፓዝን እያለ ይቀጥልና ብዙ አይነት እዚህ እነኚህ ዕንቁዎች ያሳያል። እንደኚህ በካህኑ በሊቀ ካህኑ እንትን ደረት ላይ የሚደረጉ ዕንቁዎች ያለውን ከተናገረ በኋላ ቁጥር 14 ላይ አንተ ልትጋርድ የተቀባህ ክሩብ ነበር፣ በተቀደሰውም በእግዚአብሔር ተራራ ላይ አኖሩ። በእሳት ድንጋዮች መካከል ተመላለስ። ከተፈጠርክበት ቀን ጀምረህ በደል እስኪገኝበት ድረስ በመንገድ ፍጹም ነበር። በእግዚአብሔር ተራራ ላይ የኖረ ነው፣ ከፍ ያለ ነው ሉሲፈር። ሃማንም እንደዚሁ ከፍ የተደረገ ነው። ነገር ግን ሃማ የእግዚአብሔር ሰዎች መርዶክዮስ ለእግዚአብሔር እና ህዝቡ ለእግዚአብሔር የሚሰግዱና እግዚአብሔርን የሚያመልኩ ነው። ሃማ ደግሞ ወርሺፕ ፈለገ፣ እንዲሰገድለት ፈለገ። አልሆነም። የሰይጣን ዋና ጥያቄው ወርሺፕ ነው። ለዚህም ነው ክርስቶስን በፈተናው ጊዜ ወርሺፕ አድርጎ ስገድልኝ ያለው። የእግዚአብሔርን የክርስቶስን ቦታ መውሰድ ነው ይላል። ወርሺፕ ሃማ ስግደትን ፈለገ፣ ሰይጣንም ስግደትን ነው ይላል። በዚህ ነው ሃማ ሰይጣንን ሊመስል የሚችል የሰይጣንን ስራ እና ሃማ ምንድነው ያደረገው? ከዛ በኋላ የእስራኤልን ልጆች ጠቅላላ ሊያጠፋ ነው የፈለገው የሞከረው በሙሉ። ኢሳይያስ 14:12 ላይ ሉሲፈር የነበረውን ሁኔታ እንዴት እንደወደቀ ሁኔታውን በሙሉ እናያለን። ጊዜ ስለሌለን አናነበውም። እና ከዚህ ምድር ላይ በሙሉ ሊያጠፋ ነው ይላል ስለሱ ስላልሰገዱ። እንግዲህ ተመልከቱ በራእይ ምዕራፍ 13 ከ3 እስከ 4 እሱን ብናነበው ጥሩ ነው። አጠር እያረኩ ነው የሚሄደው ሰዓቱ ስለሚሄድ። በዮሐንስ ምዕራፍ 13 ከ3 እስከ 4 ላይ ዮሐንስ ራእይ
ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ስገዱለት፣ ለአውሬውም ስልጣን ሰጥቶታልና። አውሬውንም ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። አሁን እንግዲህ ስግደት ነው። ስግደት ለእግዚአብሔር ነው የሚገባው። ነገር ግን ሌላ ስግደትን የሚወስዳል። ይሄ ስግደትን የሚፈልገው ዘንዶ ነው። ዘንዶ ደግሞ በምናይበት ጊዜ ራዕይ ምዕራፍ 12ን በምናይበት ጊዜ ዘንዶ ሰይጣንን ነው የሚወስደው እና ሰይጣን ስግደትን የሚፈልገው ቀጥታ ማግኘት ስለማይችል በሌሎች አማካይነት ነው የሚመጣው። ማንኛውም በእግዚአብሔር ላይ ያልተመሰረተ ሃይማኖት ማንኛውም አልቲሜትሊ መጨረሻው ስግደቱ ስለሰይጣን ማንኛውም። ለዚህም ነው ከእውነቱ ሁሉ ለማራቅ ሰዎችን ሰይጣን የሚፈልገው። በዛ ሰክሰስፉል ከሆነ ምንም ችግር የለውም። ስግደት በመጨረሻው ጊዜ ዋና የእግዚአብሔርን ልጆች የሚለይ ለሁለት የሚለየው ወርሺፕ ነው። ማንን፣ መቼ፣ እንዴት እንሰግዳለን ወይም እናመልካለን የሚለው ነው ጥያቄው። እና በራዕይ ምዕራፍ 12 ላይ ከቁጥር 17 ጀምሮ 14 ጀምሮ ያለውን ስናነብ ራዕይ 12 ከቁጥር 14 ላይ ስናነብ እንዲህ ይላል። ከእባቡም ፊት ርቃ አንድ ዘመናትም የዘመንም እኩሌታ ወደምትገባበትም ወደ ስፍራው ወደ በረሃ እንድትበር ለሴቲቱም ሁሉ የታላቁ ንስር ክንፎች ተሰጣ ይላል። እንግዲህ ስደት እንደሚመጣ ነው ቀጥለን ስናይ ቁጥር 17 ላይ ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ ይላል። እንግዲህ የእግዚአብሔርን ትእዛዝ የሚጠብቁ ማለት ምን ነው? ዛሬ የእግዚአብሔርን ትእዛዝ ህግ አያስፈልግም የሚሉ ብዙ ናቸው። ህግ ተሽሯል፣ ህግ አያስፈልግም። ነገር ግን ከመጀመሪያ በምንጠይቅበት ጊዜ መግደል ይቻላል ስል አዎ አይቻልም ነው። ማመንዘር ይቻላል አይቻልም፣ መዋሸት መስረቅ ይቻላል አይቻልም ነው። ሁሉን ነገር ይናገራሉ። ታዲያ የቱ ነው ህግ አያስፈልግም ወይም በህግ አንድንም በሚሉበት ጊዜ ለዚህ ወደ አራተኛው ትእዛዝ ወደ ሰንበት ነው ሪፈር የሚያደርጉት እና ይህ ሰንበት ደግሞ የእግዚአብሔር ማንነት እና የኛን ደግሞ ማንነት የሚያሳይ ምልክት ነው። መጽሐፍ ቅዱሳችን እንደሚናገረው ሰንበትን የምንጠብቅበት ሁለት ምክንያት አለ፣ ሶስት ምክንያት አለ። አንደኛው ፈጣሪያችን ስለሆነ ፈጣሪ ይህንን ሰንበትን ጠብቁ ብሎ አስቀምጧል በትክክል በእኔና በእናንተ መካከል ምልክት ናት ነው የሚለው። ሁለተኛው አዳኛችን ስለሆነ ሪደምፕሽን፣ እኔ እናንተን ከግብጽ ያወጣው አምላክ ነኝ አዳኛችን ስለሆነ ደህንነት ከክርስቶስ ውጪ ሌላ የለም ብለን ስለምናምን የዛ ምልክት ሰንበት ነው። ሶስተኛው ደግሞ በሰማይ ቤት ውስጥ በሰማይ በምንሄድበት ጊዜ በኢሳይያስ እንደምናነባው 66 ሰንበትን እንጠብቃለን። ወደ ሰማይ የሚሄዱት ሰንበትን ይጠብቃሉ እዛ ሰማይ። ስለዚህ እዚህ ሰንበትን በመጠብቅበት ጊዜ በሰማይ ሰንበት ስላለ ወደ ሰማይ ለመሄድ እየተዘጋጀው ነው ማለት ነው። ዳግም ምጽአቱን ሰማይን ነው የሚያሳውሰኝ። እዚህ ሰንበትን በመጠብቅበት ጊዜ ሰማይን ነው የሚያሳውሰኝ። ምክንያቱም እዛ ለመሄድ እንደምዘጋጅ ነው የሚያሳየው። ስለዚህ ለሶስት ነገሮች ነው የምጠብቀው። የህጉ ሁሉ ማህተም ነው፣ መቋጫ ነው፣ መሰረት ነው። ምክንያቱም ያ አራተኛው ትእዛዝ ከወጣ አንድ ሰው ተነስቶ ይህንን አድርግ ወይ አታድርግ ቢል ሁዋዩ ማን አንተ ማን አለ? ይህንን አትስረቅ ብል ማን አለ? ስለዚህ ይህንን የሚል ማን ነው የሚለውን ካነሳ አራተኛውን ትእዛዝ መሰረቱ የለም፣ መጽሐፍ ቅዱስም የለም። አራተኛው ትእዛዝ ከሌለ ማን የሚለው እግዚአብሔር፣ የትኛው እግዚአብሔር?
አንዱ ጨረቃ ይላል፣ አንዱ ፀሐይ ይላል፣ አንዱ የተለያዩ አማልክት አሉ። የትኛው አምላክ ነው? የትኛውን ነው የምንለው? ያንን የሚናገረው አራተኛው ከግብጽ ያወጣኋችሁ ብሎ ስፔሲፊካሊ ይናገራል። ከግብጽ ያወጣኋችሁ እኔ ነኝ። ያ ከግብጽ ያወጣው አምላክ ማን እንደሆነ ሁሉም ያውቃል። ያህዌ እንደሆነ ዓለም በሙሉ ከግብጽ ያወጣቸው አምላክ ማን እንደሆነ ያውቃል። ስለዚህ ያ አምላክ ነው። ያንን አምላክ ማምለክ ወይም ደግሞ ሰይጣንን ማምለክ ምርጫው እሱ ነው የሚሆነው። በዚህ በመጨረሻ ጊዜ አማ ምንድነው ያደረገው? እስራኤሎችን በሙሉ ለማጥፋት ተነሳ። በመጨረሻ ጊዜ የሞት አዋጅ ይወጣል። ሰይጣን መንግስታትን በመጠቀም ከስደት በተጨማሪ የሞት ህግ ይወጣል። ይህንን ትእዛዝ የማይቀበሉ ለሱ የማይሰግዱ የሞት ፍርድ ይፈረድባል። ነገር ግን ቤተክርስቲያኒቷን እግዚአብሔር ያድናል። ምክንያቱም አስቴር ምንድነው ያደረገችው? በጠፋም ለጥፋ ብላ ህዝቧን አዳነች። እግዚአብሔር በመጨረሻ ጊዜ ሪዴም ያደርጋል ወይም ደግሞ ያድናል። ዋናው መሰረቱ ምንድነው? ሃማ እዚህ ላይ ልክ የሰይጣን በእግዚአብሔር ሰዎች ላይ የሚያደርገውን ያንን ነው በትንሹ ያደረገው። ያንን ይመስላል። ግን የእግዚአብሔር ሰዎች ተስፋችን ምንድነው? ክርስቶስ ነው። በክርስቶስ እስካለን ድረስ ሃማ መጨረሻው ምንድነው? ጥፋት ነው የሆነው። ለእግዚአብሔር ሰዎች ባዘጋጀው ለመርዶክዮስ ባዘጋጀው መስቀል ነው የተሰቀለው። ሰይጣንም በመጨረሻ ጊዜ ለኛ ባዘጋጀው ወጥመድ ራሱ ይገባል። ስለዚህ መጨረሻችን ያማረና መልካም እንደሆነ ያ ደግሞ የሚሆነው በክርስቶስ ከቆየን ብቻ ነው። በክርስቶስ ተቀብለን የመውጣት እድሉ አለ። ስለዚህ እንዳንወጣ በክርስቶስ እንድንኖር በሱ ውስጥ እንድንቆይ ነው እግዚአብሔር ከኛ የሚፈልገው። በሱን እያምን እንድንቆይ ነው እግዚአብሔር ይስጠን። እሺ፣ እግዚአብሔር ይባርክ ወንድሜ። እንግዲህ አሁን ቀጥሎ ያለው የወንድሜ ኤልሳኤ የአርቡንና የሐሙሱን ሐሳብ ጠቅለል አድርጎ ያቀርብልናል። ትንሽ ጊዜያችን ሄደዋል። አርስቱ እንደዚህ ላለው ጊዜ የተጠራሽው እንደዚህ ላለው ጊዜ ይሆናል ብሎ መርዶክዮስ መልእክት ጣለባት። ከዚያ ደግሞ የታላቁ ተጋድሎ አንዱ ቅድም አሁን ወንድሜ እንዳለው የእስራኤል ሕዝብ የራሱን ንጉሥ የፈለገበትና መጨረሻ ላይ የሆኑትን ለስደት የተዳረጉትን የእግዚአብሔርን አስተዳደር የማንፈልግ ስንሆን እግዚአብሔር ደግሞ ለራሳችን ምርጫ እንደሚተው በአርቡ ላይ በተለይ ከፓትሪያርክስ ኤንድ ፕሮፌትስ ከገጽ 605 እስከ 607 ባለው ላይ ይናገራል። እና ወንድሜ ኤልሳኤ እንግዲህ እግዚአብሔር ይባርክህ። አንተም እንግዲህ ያለህን እይታ እንድታቀርብልን እንለምንሃለን። እግዚአብሔር ይባርክ። እሺ፣ አመሰግናለሁ። እግዚአብሔር ይባርካችሁ። በቀጥታ ወደ ዕለቱ ትምህርት ስንገባ ርዕሱ መሰረት ያደረገው እንደዚህ ላለው ጊዜ የሚል ቃልን መሪ ሐሳብ አድርጎ ነው ያስቀመጠልን። ይህንን ሐሳብ የተናገረው መርዶክዮስ ነው። ለአስቴር የሰጣት ምክር አዘል ጠንካራ ጥያቄያዊ የሆነ ሐሳብ እንደሆነ ነው የምናየው። ከዚህ በፊት ብዙ ታሪኮችን ካለ በኋላ ነው ይህንን ሐሳብ እሱ ለአስቴር ይህንን ሊናገር ሲጀምር የአስቴር ሐሳብና እይታ ምናልባት ምን ጨነቀኝ፣ እኔ ከንጉስ ቤት ነኝ፣ ራሴን ማዳን ከቻልኩ እና እኔን ካልነካኝ በቃ ምን ማድረግ ይችላለሁ በሚል አይነት ወደ ራስ ሰልፍ ሴንተርድ የሆነ አካሄድ የነበራት ያስመስላል ሐሳቡን ስናየው። ነገር ግን የመርዶክዮስ ሐሳብ በዚህ ላይ እንደዚህ ላለው ጊዜ ነው ብሎ የሚለውን የተናገራት እሷ እዛች ቦታ እንድትቀመጥ ወደዚያች ቦታ ወደ ንጉስ ቤት እንድትደርስ ያደረጋት የእግዚአብሔር እጅ እንደሆነና
እንደዚህ ላለው ጊዜ ክፉና አደገኛ ለሆነ ጊዜ እሷን እግዚአብሔር ተጠቅሞ በእሷ ተጠቅሞ ህዝብን ሁሉን የሚያድን አምላክ እቅድ እንዳለው አስታወሳት። እንግዲህ ይህንን ምክር ከተቀበለች በኋላ ነው አስቴር ወደ ራሷ ተመልሳ በግል ከምትሄድበት አቅጣጫዋን ትቀይርና ለህዝብም ለመጸለይ ለሌሎችም ለማሰብ አእምሮዋን ሐሳቧን ፐብሊክ አደረገች። ይህንን ስናይ አስቴር እንግዲህ በዚያን ዘመን እስራኤላውያንን ወይም የእግዚአብሔርን ህዝብ በመወከል ነው የዚህ ታሪክ ተዋናይ የሆነችው። በአዲስ ኪዳንም ስንመለከት ደግሞ አስቴርን በመወከል ቅሬታ የሆኑ ለእግዚአብሔር የተመረጡ ህዝቦችን ነው በእነሱ ትመሰላለች እና ይህም ደግሞ የሚያሳየን በታላቁ ተጋድሎ መገባደጃ ላይ ሊሆን ያለውን እግዚአብሔር በግልጽ እንዳስቀመጠ እናያለን። መቼም ስለ ታላቁ መከራ ወይም ስደት በሚናነብበትና በምንሰማበት ጊዜ እንደ ሰው ፍርሃት ነው የሚለን። መከራ አለ፣ ስደት አለ ከፊታችን ተብሎ ሲነሳና ስናነብ ስንሰማ እጅግ ፍርሃት ነው የሚይዘን እንደ ሰው ስናስበው ማለት ነው። እና አስቴርም ይሄንን በዚህ አይነት መንፈስ ከነበረባት ህይወት ወደ ጠንካራ እምነት አቋም ለመሻገር የመጀመሪያ እርምጃ የወሰደችው ወይም ስቴፕ 1 አድርጋ አንድ ደረጃ ከፍ ያለችበት ትልቁ ነገር እንዲጸልዩ በመናገር ነው። የጸሎት አዋጅ፣ የጾም አዋጅ እንዲታወጅ ተደረገ። ይህም ማለት ከሚመጣው ከታላቁ ከሞት አዋጅ ለመዳን የመጀመሪያ መፍትሄ የሚሆነው በጾም በመጸለይ ኃይልን ከእግዚአብሔር በማግኘት የማይቻል ነገር ሁሉ ለእርሱ ይቻላል በሚል እምነት ምንም እንኳን ያለ ንጉሱ ፈቃድ ወደ ንጉሱ ዘንድ መግባት ባትችልም ግን እነሱ በጾም የጸለዩትና የጠሩት አምላካቸው የንጉሱን ልብ በመቀየር አዋጅን በአዋጅ በመሻር አይቻልም የተባለ አይሆንም የተባለው የሜዶ ፐርሺያ ህግ እንደ ቀላል ተቆጥሮ በእግዚአብሔር እርዳታ አስቴር ወደ ንጉሱ እንድትገባ ተደረገ። የማይሆን ነገር ሆነ፣ የማይቻል ነገር ተቻለ። በምን? በጸሎት ኃይል ነው። ይህንን ስንመለከተው ዛሬም ለራሳችን ለእያንዳንዳችን ይህንን ትምህርት ስንወስድ ታላቁ መከራ የታላቁ ስደት ለእግዚአብሔር በተመረጡ ሰዎች በእነሱ ፊት ተደቅኖ እየመጣ ያለ የማያመልጠን የማይቀር ልክ የክርስቶስ ኢየሱስ ምጽአት እየመጣ እንደሆነ ሁሉ ከሱ ምጽአት ቀደም ብሎ ደግሞ ሊመጣ ያለ ነገር እግዚአብሔር ግልጽ አድርጎ በመጽሐፍ ቅዱስ ያስቀመጠልን መከራ እንዳለ ነው። ያ ታላቁ መከራ ከመምጣቱ በፊት ወይም ሲመጣም እንደ ሰው ፈርተን የምናመልጥበትን የምንሰወርበትን ፍለጋ መሄድ ሳይሆን እኛን እግዚአብሔር የፈጠረንበትን ያስቀመጠን ለትልቅ ዓላማ ነው በሚል መነሻ እምነት ወደፊት በመግፋት በጸሎት በጾም ወደፊት እየሄድን እኛን ደግሞ የተጠራ ነው ለራሳችን እኔን ካልጎዳኝ እኔን ካልነካኝ እኔን ካላጠፋኝ ምን ጨነቀኝ የምንል ሰዎች እንዳልሆንንና የሌሎችም አደራ በእኛ ትከሻ ላይ እግዚአብሔር እንዳስቀመጠ መገንዘብና በዚያው መስመር ተሰልፈን እግዚአብሔርን ማገልገል ወደፊት መቀጠል እንዳለብን እያሳየን ነው ይህ ትምህርት። ይህን ደግሞ የምናምንበት ብዙ የእምነት አርበኞች በተለይ በዕብራውያን መጽሐፍ ስንመለከት ብዙ የእምነት አርበኞች እንዴት ሆነው እግዚአብሔርን እንዳገለገሉ ከስንት ፈተና ከስንት ውጣ ውረድ አልፎ እንደሄዱ ብዙዎች እስከ ሞት ድረስ የታመኑ እንደሆኑ እግዚአብሔር ሲፈቅድ ደግሞ አንዳንዶቹ ፈተናውን አልፎ እንዲሻገሩ እንደሚረዳቸው አንዳንዶቹን ደግሞ ፈተናውን ሳይሻገሩ ያው የሞትን ጽዋ ቀማሽ ሆነው ደግሞ በኋለኛው መንግስት በአዲሱ ኢየሩሳሌም ደግሞ በትንሳኤ ማለዳ ክርስቶስን እንዲቀበሉ ለእያንዳንዳቸው እግዚአብሔር በሰጣቸው መንፈሳዊ ጽናትና በተሰጣቸው እድል ፈንታ ህይወታቸውን መስዋዕት ያደረጉ ወይም ደግሞ
ለሞትም ሳይፈሩ ያገለገሉ እንዳሉ በምንመለከትበት ጊዜ ከፊት ሊመጣ ያለውን መከራ እንድንፈራ አያደርገንም። እነሱን ያሻገራቸው አምላክ እኛንም ያሻገረናል። በድል እንወጣለን፣ አንፈራም። ለምን? ሁሉ ጊዜ ከአምላካችን ከእግዚአብሔር ጋር በጸሎት በጾም ወደፊት ከሄድን የማይቻል ነገር ይቻላል። ለእግዚአብሔር አይሆንም የተባለ ነገር ሁሉ ይሆናል። ምንም ዛሬ መንግስት የምንኖርበት አዋጅ ቢያውጅ እንኳን ይህ አዋጅ ተግባራዊ ሊሆን ይችላል። ነገር ግን በህይወታችን ተግባራዊ ሆኖ እንዳያጠፋን እግዚአብሔር ለኛ ኃይል ይሆነናል። ይህንን ያስተምረናል። መርዶክዮስ አስቴርን እንደዚህ ላለ ጊዜ ብሎ ምክር ሲሰጣት አስቴር የራሷን አመለካከት እንደተወች እናነባለን። የመርዶክዮስ ትምህርት የመርዶክዮስ ምክር ለአስቴር እንደ ሰውኛ ብናስብ አደጋ ላይ እንድትወርቅ ዝም ብሎ ሂጂና ግቢ ብሎ የሚናገር ይመስላል። ነገር ግን እነሱ የሚያመልኩትና ያመኑት አምላክ እንደሚረዳቸው እጅግ በጣም ብርቱ የሆነ ምክር ነበር የሰጠው። ይህም የሚያስተምረን እግዚአብሔር አምላክ እያንዳንዳችን በሆነ ስፍራ ሲያስቀምጠን ለትልቅ ዓላማ ነው። ዛሬ እኔን እዚህ ሲያስቀምጠኝ ነገ እናንተንም እንዲሁ በያለንበት ሲያስተማረን እግዚአብሔር አምላክ የራሱ ትልቅ የሆነ ዓላማ ሲኖረው ነው እንጂ ዝም ብሎ አይደለም ያስቀምጠን። በዚህ መጽሐፍ በሮሜ መጽሐፍ ምዕራፍ 11 ቁጥር 2 እስከ 5 ያለውን በመናነብበት ጊዜ የእግዚአብሔር ቃል እንዲህ ይላል። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትን ገደሉ፣ መሠዊያዎችንም አፈረሱ፣ እኔም ብቻዬን ቀረሁ፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7000 ሰዎች ለኔ አስቀርቻለሁ። እንደዚሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ ይላል። ይህን ቅዱስ ሐዋርያው ጳውሎስ ለሮሜ ሰዎች በሚናገርበት ጊዜ እግዚአብሔር አስቀድሞ ያወቃቸውን ሕዝብ እንዳልጣላቸውና እነዚህ ሰዎች ደግሞ ለእግዚአብሔር ቅሬታ እንደሆኑ ትልቅ ምሳሌ ወይም ትምህርት የሚሆን ቃል ነው የምናነበው። ኤልያስ መከራ ሲደርስበት እኔ ብቻዬን ቀረሁ፣ ሁሉ ከኔ ጋር ያሉት ሁሉ ለብኤል ይሰግዳሉ፣ ብቻዬን ቀረሁ ብሎ ፈራ። እንደ ሰው ደግሞ ታላቅ ነቢይ የነበረው ኤልያስም በአንድ ወቅት እንደ ሰው አሰበ። ስደትን ፈራ ወይ ሞትን ፈራ። ለመሸሽ ፈለገ፣ ለመሮጥ ለማምለጥ አይነት እጅግ በጣም ተጨነቀ። በዚያን ጊዜ እግዚአብሔር ሆይ ብቻዬን ቀርቻለሁ ብሎ እግዚአብሔርን ጠየቀው። እግዚአብሔር ግን ኖ አንተ ብቻ አይደለም 7000 የሚሆኑ ለብኤል ያልሰገዱ አሉ ብሎ እንደተናገረው እንደዚሁ ይላል ቁጥር 5 ላይ በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ ይላል። ይህ እነኚህ በጸጋ ዘመን ከተመረጡ ቅሬታዎች እኔና እናንተ ከዚሁ ቁጥር ወይም ከዚሁ መንጋ ነን። ለዚህም ነው ለዚህ ልክ እንደ አስቴር በዚህ ዘመን መጨረሻ የተመረጥን በጸጋ ዘመን ያለን ቅሬታዎች እግዚአብሔር እንደጠራን ማገልገል እንዳለብን ነው። ይህ ቀን ሊያስፈራን ይችላል። በኤርምያስ 30 ቁጥር 7 ላይ ስናነብ ወዮ ያ ቀን ታላቅ ነውና እርሱንም የሚመስል የለምና ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል የሚለውን እናነባለን። ልክ ነው። ያ ልክ ያዕቆብ መከራ ዘመን ነው። ያዕቆብ እስራኤላውያንን እነሱን በመወከል የተጻፈ ቃል ቢሆንም ግን ይህ ተመልሶ በአሁን ዘመን ደግሞ ለኛም ለእያንዳንዳችን የሚሆን ቃል ነው። ከእርሱ ይድናል የሚለውን ቃል እናነባለን። እንግዲህ በማቴዎስ 24:21 ላይ ያለውን በምናነብበት ጊዜ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ የሚል ቃል ደግሞ ተጽፏል። እንግዲህ የአስቴርን ታሪክና የአስቴር ታሪክ ለዚህ ቀን የተባለውን ይህንን ቀን እንደዚህ ላለው ቀን ተብሎ የተጻፈውን ሐሳብ ሰብሰብ አድርገን በምንመለከትበት ጊዜ ከፊት ለፊታችን
ታላቅ ስደትና መከራ እንደቀረበ ያሳየናል የሚያመላክት ነው። እሷም እንዳልፈራች ደግሞ እግዚአብሔር አምላክ ስለተመረጡት ሲል ያችን ቀንና ያችን ወራት እነዚያን ቀኖች ባያጥሩ ስጋ የለበሰ ባልዳንም ነበር ብሎ ኢየሱስ ክርስቶስ ይሄንን በግልጽ አስቀምጦልናል። በማቴዎስም በማርቆስ ወንጌልም ተጽፎ እናገኛለን። ስለዚህ ስለተመረጡት ሲል እግዚአብሔር አምላክ አስቸጋሪውን ጊዜ ያሳጥርልናል። ስለተመረጡት ያሳጥራል። ስለዚህ ጊዜው ረጅም ጊዜ ይሆንና 3 ዓመት 4 ዓመት 5 ዓመት በመሆን ወይ ረጅም ከዚያም ሊሆን ይችላል። እንደዛ ሆኖ እየተሰቃየን እንድንኖርና በዚች ምድር ላይ የጎስቀልና ህይወት እየኖርን በዚያ ፕራክቲስ እያደረገን እንድንሰቃይ እግዚአብሔር አይፈቅድም። ለምን? ያችን ወራት ያሳጥራል። ወይም ያንን እነኛን ቀኖች ባያጥሩ የሚለውን ስናነብ እንደውም የወር ያህል እድሜ ላይሆን ይችላል፣ በቀናት ሊቆጠሩ ይችላሉ። ለእግዚአብሔር ደግሞ ቀኑ አንድ ቀን ቢሆን ለኛ ረጅምም ሊሆን ይችላል። ይህ የስደት ጊዜ ትክክለኛ ለዚህ አይነት አሁን ሌሎች ብዙ ሰዎች በተለያዩ ፕሮቴስታንት እምነት ተከታዮች እንደሚናገሩት የ3 ዓመትን ተኩልና የ3 ዓመት ታላቁና ታናሹ በማለት ያለፈውን በእስራኤላውያን ዘመን የተጻፈውን ትንቢት ወደፊት አምጥቶ የመናገርና ያንን የመከተል አንዳንድ ጊዜ የስህተት አስተምሮት እንሰማለን። እግዚአብሔር አምላክ ልክ የክርስቶስ ምጽአት መቼ እንደሆነ እንደማናውቁ ሁሉ በምልክቶች ብቻ ጊዜው እንደቀረበ እንደምናውቅ ስደት የመጨረሻውን ታላቁ መከራ መቼ ተከስቶ መቼ እንደሚያበቃ ያንን ማንም ሰው ቶሎ ብሎ ሊያውቅ ወይም አንብቦ ሊረዳው አይችልም። ነገር ግን ኢየሱስ ክርስቶስ ባስቀመጠልን በትንቢት መንፈስ መሰረት የመከራዎች መብዛት የትንቢቶች መፈጸም ያሳዩናል። እንደተጀመረ እየቀረበን እንደሆነ ያሳየናል። ስለዚህ ምንም እንኳን በዚያ ውስጥ ብንገባም ከኛ ጋር የሚኖር ወይም ከኛ ጋር ያለ ከሁሉም ይበልጣል በሚል እምነት ያንን ማሸነፍና ወደፊት መሄድ እንደምንችል ያስተምረናል ማለት ነው። የታችኛው ወደ ታች ያለውን የአርብን ክፍል በመናንበት ጊዜ ሰይጣን የብዙሃኑን ልማድና ትውፊት ለመቀበል ፈቃደኛ ባልሆኑ አነስተኛ ቁጥር ባላቸው ወገኖች ላይ ቁጣ ይቀሰቅሳል የሚል ተጽፏል። ስልጣንና ዝና ያላቸው ሰዎች በእግዚአብሔር ሕዝቦች ላይ ለመምከር ከሕገ ጠሎች እና ከእርክስና ከሚመሳሰሉ ጋር ግንባር ይፈጥራሉ። ይህንን ቃል በምናነብበት ጊዜ ኢየሱስ ክርስቶስ በዚህ ምድር ላይ ሲያገለግል በነበረ ጊዜ ፈሪሳውያን እና ሰዱቃውያን በተለያየ የእምነት አመለካከት የነበራቸው ናቸው። ነገር ግን ኢየሱስ ክርስቶስን ለመፈተን እና ለመያዝ ወይም ለመግደል ዓላማ ሲያሴሩ አንድ ሆነው ኢየሱስን ካጠፋን በኋላ የሚለውን እቅድ እንደያዙ ሁሉ ዛሬ በዚህ ዘመን ላይ ከኛ ጋር ያሉ በአንድነት ወይም በህብረት ያሉ የመሰሉ ሌሎች የእምነት ተከታዮችን ቢሆኑ ለምሳሌ እነዚህ ሰዎች ሰንበት ምን ያስፈልጋል? ብዙ ሰዎች አሁን በተለያዩ ጊዜ እንደምንሰማው በዚህ በሶሻል ሚዲያ ላይ ከሚያስተምሩቱ በግልጽ ሰምቻለሁ። ስለ ሰንበት ራሳቸው አንስተው ሲናገሩ ሰምተናል። ምንድነው ሰንበት ቅዳሜ እንደሆነ ያልተቀየረ ያልተሻረ እንደሆነ በግልጽ አምነዋል። ምንም የተደበቀ ነገር የለም። ብዙ ፕሮቴስታንቶች እያመኑ ነው። ነገር ግን ለመጠበቅ የእግዚአብሔር ሰንበት ቅዱስ ሆኖ እንዲጠበቅ የማድረግ ትምህርትና አመለካከት የላቸውም። ስለዚህ ወደፊት ምናልባት ዛሬ አመኑ እንጂ ባለመታዘዝ ህይወት የሚመላለሱ ሰዎች እነኛ አናሳ ቁጥር ያላቸውን ምን ችግር አለበት? በዚህ ከኛ ጋር እሁድን ብናመልክ፣ ሰኞን ብናመልክ፣ ማክሰኞን፣ ረቡዕን ብናመልክ ምን ኃጢአት አለ? ዋናው አምልኮ ነው ማመን ነው በሚለው ሽፋን ከሄዱ እኛን ወደ ጎን አድርገው እንደ ኃጢአተኛ ቆጥረው ስደት በእኛ ላይ እንዲመጣ ምሳሌ ሊሆኑ ይችላሉ። ራሳቸውም አሳዳጆች ሊሆኑ ይችላሉ። ከቅርብም ሆነ ከሩቅ ግን እንዲህ አይነት ችግሮች በሚከሰቱበት ጊዜ በእነሱ ዛቻና ማስፈራሪያ እምነታችንን ወደ ጎን በመተውና በመጣል አቋማችንን ቀንሰን መቀዝቀዝ የለብንም። በብርታትና በጥንካሬ የእግዚአብሔር ቃል እንደሚያስተምረን ወደፊት መቀጠል እንዳለብን ያስተምረናል። በመጨረሻ ጊዜ ሰይጣን በቤተክርስቲያኒቱ ላይ ተቆጥቶ ስደት እንደሚያካሂድ በራእይ ዮሐንስ ላይ የተጻፈውን እናነባለን።
በራዕየ ዮሐንስ ምዕራፍ 12 ቁጥር 17 ላይ ሲናነብ ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን ኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባሕር አሸዋ ላይ ቆመ ይላል። ስለዚህ የመጨረሻው የዘንዶ ውጊያ፣ የመጨረሻው የሰይጣን ስደት ጠንከር ብሎ በማን ላይ ነው? የእግዚአብሔርን ትእዛዛት የሚጠብቁትንና ኢየሱስን ምስክር ያላቸውን ይላል። ኢየሱስ ክርስቶስ ምስክርነት የትንቢት መንፈስ ነው እና እንደዚህ የእግዚአብሔርን ትእዛዝ የሚጠብቁትን በእነሱ ላይ ስደትን ለማምጣት በባሕር አሸዋ ላይ ቆመ የሚለውን ስናነብ ብዙ ሕዝብን ብዙ ተከታዮችን አንድ አድርገው በማሰባሰብ እኒህ ናቸው ወደሚለው ሊያመጣ ይችላል። በማናቸውም በየትኛውም አቅጣጫ ግን ስደት ይመጣል አይቀርም። ነገር ግን ከስደት በላይ ከመከራ በላይ የሚሆን አምላካችን እግዚአብሔር ከኛ ጋር ያለ መሆኑን እያመንን በብርታት የነ አብርሃም አምላክ የነ ጳውሎስ አምላክ የነ ዳንኤል አምላክ የሲድራቅ ሚሳቅ አብደናጎ አምላክ ከኛ ጋር እንዳለ እያመንን እየመሰከርን ባለንበት እንደ አስቴር ጠንካራ ጸሎተኛና አዋጅን በአዋጅ የሚያሽር እምነት እንድኖረን የሚያስተምረን ትምህርት ነው። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። አመሰግናለሁ። እግዚአብሔር ይባርካችሁ ሁላችሁንም በጣም አድርጌ አመሰግናለሁ። እንግዲህ የዛሬው ሰንበት ትምህርታችን ዋናው እንግዲህ መንፈሱን በሁላችሁም ብላችኋል። እነኚህ ሁለቱ ሴቶች ሩትና አስቴር ቤተክርስቲያንን ይወክላሉ። ፍጹማን ሴቶች ናቸው። ንጹሐን ልበ ንጹሐን ናቸው። ናኦሚን ተከትላ ሩት ወደ ቤትልሔም በመጣች ጊዜ ምንም ተስፋ ያደረገችው ነገር አልነበረም። ግን ፍጽምናዋን ተመልከቱ፣ ንጽህናዋን ተመልከቱ፣ ፍቅሯን ተመልከቱ። እንደዛ አይነት ቤተክርስቲያን ፍጹምና ንጹህ ልትሆን ይገባል እና አስቴርን ደግሞ ስንመለከት በሰው ሀገር ናት፣ በስደት ላይ። ቤተክርስቲያን ብዙ ጊዜ በስደት ላይ፣ እውነተኛ ቤተክርስቲያን ሁልጊዜም በስደት ላይ ነው ብትሆነው እና በራሳችን እንግዲህ በሀገራችን ብንበል በሌላውም አገር ሄደን ቢሆን እውነተኛ ቤተክርስቲያን ሁልጊዜም በስደት ላይ ነው የምትኖረው። ስለዚህ ሁልጊዜም ምን መሆን አለብን? የነቃን ልንሆን ይገባል። እውነተኛ ቤተክርስቲያን ሁልጊዜም ጥቃት አለባት። አስቴር ላይ ጥቃት ሊደርስ ነበር። እግዚአብሔርን በሚያመልክ ሕዝብ ላይ ጥቃት ሊደርስ ነበር። ሃማ እንግዲህ የሃማን ታሪክ ቅድም ትንሽ ጠቀስ አድርጌያለሁኝ። ሃማ አጋግ በሳኦል የተገደለ ንጉሥ ነው። ሃማ ቂም ነበረበት። አያቴን አንገቱን ቆርጠውታል፣ ስለዚህ እስራኤልን የማጠፋበት መንገድ ማግኘት አለብኝ ብሎ ሲል የኖረ ሰው ነው። ስለዚህ በመርዶክዮስ ምክንያት ንዴት ስለመጣበት እስራኤልን በሞላ እንዳለ ከምድረ ገጽ ለማጥፋት ወሰነ። ዛሬም ሰይጣን ቤተ ክርስቲያንን ከምድረ ገጽ ለማጥፋት ይፈልጋል። ስለዚህ ሁላችንም የእግዚአብሔር ልጆች ነን ብለን የምናምን የቅሬታዋ ቤተ ክርስቲያን አባላት ነን ብለን የምናምን ኃላፊነት አለብን። ከዚህ ምድር መሸሽ አንችልም። በዚህ ምድር እስከ መጨረሻ ጌታ ኢየሱስ ክርስቶስ እስከመጣ ድረስ እንኖራለን። በምንኖርበት ጊዜ ግን ሕይወታችን፣ ኑሯችን፣ አንደበታችን፣ አነጋገራችን ከሰዎች ጋር ሁሉ ያለን ግንኙነት እግዚአብሔርን የሚያንጸባርቅ ሊሆን ይገባል። ልክ የአስቴር ባህሪ፣ የሩት ባህሪ፣ የእነዚህ ሁለቱ ሴቶች ባህሪ ፍጹምና ንጹህ ነበር። ንጉሱ ቶሎ ብሎ በትረ መንግስቱን አንስቶ የሰጣት ፍጹምና ንጹህ ሴት ስለሆነች፣ ቦዓዝም ሩትን በአንድ ጊዜ ተቀበላት ለአማቷ ስላሳየችው ፍቅር፣ ንጹህ ፍቅር። ስለዚህ እኛም ደግሞ የቅሬታዋ ቤተክርስቲያን አባላት የተባልን ሰዎች ሌሎችን ክሪቲሳይዝ ማድረግ ሳይሆን፣ ሌሎች የተሳሳቱበት ላይ ማተኮር ሳይሆን፣ በመጀመሪያ እነሱን ማፍቀር፣ ከዚያ ደግሞ እውነትን ለማወቅ ለሚፈልጉ ሁሉ ስለ 10ቱ ትእዛዛት ክርክር ሳይሆን ጌታ ኢየሱስ ፍቅር ነው፣ አምላካችን ነው። አምላካችን ይወደናል፣ ሁሉንም ዓለምን በሞላ ይወዳል፣ የፍቅር አምላክ ነው የሚል መልእክት ነው ይዘን ልንሄድ የሚገባ። ከዚያ በኋላ ግን ሰዎች የሚያስፈልጋቸው እነሱ እስከ ዛሬ ድረስ
ያላወቁት እውነት ምንድነው የሚለውን ደግሞ በጊዜውና በአግባቡ ልናቀርብ ይገባል። ያን እንድናደርግ እግዚአብሔር አብዝቶ ይባርከን ይርዳን። እንግዲህ ቆንጂዬ እና ወንድሞቼ እግዚአብሔር ይባርካችሁ ስላቀረባችሁት መልእክት። ተስፋ አለኝ ይህን የምታዳምጡ ወገኖቼ ሁላችሁም እኛ ሁሉን ነገር አላቀረብንላችሁም፣ ይሄ ግልጽ ነው። ነገር ግን ወደ እግዚአብሔር ቃል መመለስ አለባችሁ። ሁላችንም ከራሴ ጀምሮ የእግዚአብሔርን ቃል መጽሐፍ ቅዱስን ልናነብ ይገባል። እና ደግሞ የበለጠ ስለዚህ ትምህርት ማወቅ የምትፈልጉ የሰባተኛ ቀን አድቬንቲስት ብላችሁ ጉግል ብታረጉ የሰንበት ትምህርትን ሌሎችንም ጽሑፎች ማግኘት የምትችሉበት ሁኔታ ስለሚኖር ጉግል ማድረግ ትችላላችሁ። ይሄ በጉግል ላይ ወይም ደግሞ በኦንላይን የፈለጋችሁትን አይነት ኢንፎርሜሽን ማግኘት ትችላላችሁ። እርግጥ እውነት የሚመሰረተው በጉግል አይደለም፣ እውነት የሚመሰረተው በመጽሐፍ ቅዱስ ነው። ይህን ማድረግ እንድንችል እግዚአብሔር አብዝቶ ይርዳን ሁላችንንም። እንግዲህ ወንድሜ ዶክተር መብራቱ ጸሎት አድርግና ይሄንን እንዘጋለን። እንጸልይ። ቅዱስና ኃያል የሆንክ እግዚአብሔር አምላካችን፣ አባታችን፣ መድኃኒታችን፣ አዳኛችን ስለነበረን ጊዜ እናመሰግናለን። ስላዳንከን፣ ስለፈወስከን ጌታ አምላክ ሆይ የዘላለም ሕይወት ስለሰጠን እናመሰግናለን። ቃል በገባኸው መሰረት እመጣለሁ ስላል ያን የዳግም ምጽአትን እየጠበቅን የተሰጠንን ኃላፊነት መወጣት እንድንችል አንተን መምሰል እንድንችልና ለሌሎች የሰጠህንን ኃላፊነት በማዳረስ ጌታ ሆይ ላንተ ራሳችንንም ሌሎችንም ማዘጋጀት እንድንችል በነገር ሁሉ ከኛ ጋር ስለነበርክ እናመሰግናለን። ይህንንም የሚሰሙትን እኛንም ሁላችንን ባርክ በኢየሱስ ስም አሜን። አሜን።